ሰላም የልጅ መሳይ ዩቲዩብ ቤተሰቦች እንዴት ናችሁ? ያለው ደህና ነኝ እግዚአብሔር ይመስገን። ያው ባለፈው በተነጋገርነው መሰረት በአዲስ ቪዲዮ ተገናኝተናል ማለት ነው። በቅድሚያ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ከዛ ቪዲዮን ጀምራለን ማለት ነው። ወደ ቪዲዮ። የዘንድሮ ሴቶች እናመጣችሁ ምን ልታዘዝ? እሺ ለኔ ስፔሻል ፒዛ፣ ስፔሻል በርገር፣ ጥብስ፣ ክትፎ፣ ላዛኛ። የሚጠጣስ ምን ይምጣልሽ? የሚጠጣ ዝም ብለህ ከአንድ 5 ጁስ። አንተ ሳባ ምን ይምጣልህ? ቀዝቃዛዋ። ግን ለምን ቸኮሌት ጠራኝ? ያውን ያቻኩዬ የጠራሁሽ ምክንያት እኔ በቃ ከዛሬ ነገ ነግርሻለሁ እያልኩኝ በቃ ስላንቺ ልቤ ውስጥ የሚሰማኝ ስሜት ስላለ። እሺ ፍቅረኛሞች ሂሳባችሁ መጥቷል? አረ ፍቅረኛ አይደለም እንደ ወንድሜ ነው የማየው። ወንድሜ? አቤት። ዋቹ ስንት ነው? 50 ብር ብቻ። እዚህ ቤት ዋቹ በጣም ጥሩ ነው። አቀራረብ ትችላላችሁ። አከበርኳችሁ። ውሃን የተጠቀምኩት እግዚአብሔር ይርዳሽ። እኔት እንደዚህ ለምንድን ነው እናንተ እንደዚህ እኮ አይደረግም እንዴ? አንቺ ሁሉ ምግብ በልተሽ ተተሽ እንደ ወንድሜ ነው ማየት ያለሽ እንዴ? አታፍሪም እንዴ? ምን ልትሰሪ ነው የመጣሽው? ሲጀመር ምን ልትሰሪ ነው? አመጣጥሽ ምን ለማድረግ ነው? መጀመሪያ ወደ ሐሳቡ ስንመጣ ምን ልታረጊ እንዴ? 5 ጁስ ጠጥተሽ ወንድሜ ነህ ስትይው አታፍሪም እንዴ? እንዴ ይሄ እኮ በጣም ሼም እኮ ነው ቤተሰቦች። አዎ ብቻ የት እንደምንሄድ አናውቅም ዘንድሮ። እንግዲህ ያው ብር ይኑራችሁ ይሉናል። ሲኖረን ደግሞ ጋብዘንም ችግር ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ በጣም አመሰግናለሁ የኔ ውድ ቤተሰቦች። በጣም ነው የምወዳችሁ። ያው ብዙ የሚጎል ነገር አለን። ባለፈው እንደነገርኳችሁ ማይክም የለም፣ ስልኬም ብዙ ጥራት የለውም። ብቻ ግን ለማንኛውም እስቲ እናያለን፣ እንቀጥላለን አብረን ከጋድ ጋር። በጣም አመሰግናለሁ። እናንተ ብቻ ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ኮሜንት መጻፋችሁን እንዳትረሱ። በጣም አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ